ዋትስአፕ ፋሚሊ ተመልሰናል በሌላ ቪዲዮ። አሁን የማሳያችሁ ያውኑ ቤት ነው እነግራችኋለሁ። ሰብስክራይብ እና ላይክ በማድረግ አበረታቱ። እንጀምር። አሁን እዚህ ጋር የሚታየው የዌል ምልክት አለ። ዌሉ ምልክት ተጠቅማችሁ የቴሌ ታክስን እየጨረሳችሁ ኢሞት እንደዚህ የሚመስል ኢሞት ኮፍያም ይሰጣችኋል። የዌል ምልክት ኮፍያ የሚመስል ኢቨንት ላይ ደግሞ ገብታችሁ አንድ የሚሰጣችሁ አለ። ይሄ አለ እና ይሄ የሚጀምረው ከ36 ሰዓት በኋላ ነው የሚጀምረው። ይሄ ሚሽኑን በመጨረስ ማግኘት ትችላላችሁ። ኤክስቼንጅ የምታደርጉት ደግሞ በሌላ እንደዚህ የሚመስል መኪና AC18 ይሰጣችኋል። 30% ይጨምራል ማለት ነው። ፐርማነንት እንዲሁ 30 እየጨመረ ይሄዳል። በዛው ይሄን ቦምብ ይሰጣችኋል ማለት ነው። አሁን የማሳያችሁ ደግሞ ሽጉጥ ነው። እንደ ሃመር እንዳለፈው ጁጁትሱ ላይ እንደ ሃመር የመጣው አለ። እሱም እንደ በሌላ ሆኖ ግን እንደ ሃመር አይቆይም ማለት ብዙ ቀን እንደዛ አይቆይም። ላሳያችሁ። እንደምትመለከቱት ይሄ ሽጉጥ ነው። ይሄ ሽጉጡ ደግሞ ዳሜጅ ያደርጋል እንደ ሌሎች እና የ4x ነው ስኮፑ ማለት ነው። እና እስቲ አሁን ከሻት ላይ ከሞከር ነው ባንዴ 200 ዳሜጅ ምናምን ያደርጋል። 200 ዳሜጅ ምናምን ያደርጋል። ይሄ ሽጉጥ እንደ ሃመር የሚመስል እንደ ጁጁትሱ ላይ የመጣው አለ። ግን እንደው ጁጁትሱ ላይ የመጣው ብዙ አልቆየም። ይሄም እንደ ብዙ የሚቆይ አይመስለኝም። ሌላ ደግሞ አሳያችኋለሁ፣ ጠብቁ። ሌላ ካራክተር አሳያችኋለሁ፣ ጠብቁ። የመጣው ደግሞ ሌላው ይሄ ነው። ያሳያችሁ ኢቨንት ላይ ገብቼ ይሄ ሬይ የሚባል ነው። ይሄ ሬይ ካራክተር ነው። ካራክተሩ አሁን እኔ በተጠቀምኩት የሰጠኝ ጥቅሙ ከተጠቀማችሁት ካራክተሩን ምን ሰውየውን የት እንደሆነ ያሳያችኋል። በዛው ያሳያችኋል። ሌላም ጥቅሙ ደግሞ የሰውየው ኤችፒ ወደ አንተ እንዲተላለፍ አድርጓል። አሁን ጋሬና ቀንሶታል። ከ16% ነበር ወደ 14% አረጉት። ይሄ ነበር የሬ ካራክተር ነበር። ስለተመለከታችሁ አመሰግናለሁ። በቀጣዩ ቪዲዮ ምን እንደምቀርጽ ኮሜንት ላይ ጻፉልኝ። እንደዚህ ልብስ ምናምን እንደዚህ እንድቀርጽ ንገሩን ኮሜንት ላይ። ሰብስክራይብ እና ላይክ በማድረግ አበረታቱኝ። መልካም ፋሲካ ለኢትዮጵያ። አመሰግናለሁ።